የዶናልድ ትራምፕ አስተዳደር በኢራን ላይ ታይቶ የማይታወቅ ሰፊ ወታደራዊ ጥቃት ለመሰንዘር እያጠና መሆኑ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚደረገውን የአሜሪካን ወታደራዊ ዘመቻ በከፍተኛ ደረጃ ለማስፋፋት እቅድ እያወጡ መሆኑን የዋሽንግተን የደህንነት ምንጮች የጠቀሱ የአሜሪካ መገናኛ ብዙሃን እየዘገቡት ይገኛሉ። በዋይት ሃውስ እየተመከረባቸው ካሉ አማራጮች መካከል በኢራን ስትራቴጂካዊ ወታደራዊና እንዲሁም ደግሞ የኒውክሌር ተቋማት ላይ ያነጣጠሩ የአየር ጥቃቶችን ማጠናከር ዋነኛው ኢላማ መሆኑም ተገልጿል። ከዚህ ባለፈ የትራምፕ አስተዳደር እጅግ አደገኛ ሊባሉ የሚችሉና ቀጠናውን ወደ ከፋ ጦርነት ሊከቱ የሚችሉ የጦርነት አማራጮችንም እየገመገመ ይገኛል። ከነዚህ መካከል ታዲያ በሆርሙዞች ወሽመጥ አቅራቢያ የሚገኙ ወሳኝ የኢራን ደሴቶችን በቁጥጥር ስር ማዋል እንደሚገኝበትም ተጠቁሟል። አሜሪካ ጥቃት ልሰነዝርባቸው ካሰበቻቸው ዋነኛ ኢላማዎች መካከል ዋሽንግተን ከኢራን የኒውክሌር መርሃ ግብር ጋር ጥብቅ ግንኙነት አለው ብላ የምትጠረጥረውና በከፍተኛ ሁኔታ የተመሸገው ከመሬት በታች የሚገኘው ፒካክስ ማውንቴን የተባለው ሚስጥራዊ ተቋም አንዱ ነው ተብሏል። ምንም እንኳን የአሜሪካ ጥቃቶች እንዲሁም ደግሞ የባህር ላይ ወታደራዊ ጫናዎች በኢራን ላይ በከፍተኛ ሁኔታ እያነጣጠሩ ቢሄዱም ዶናልድ ትራምፕ ግን እስካሁን የመጨረሻ ውሳኔ ላይ እንዳልደረሱና አሁንም ቢሆን በሰላማዊ መንገድ መፍታት የሚቻልበት የዲፕሎማሲ በር ክፍት መሆኑን በአደባባይ መናገራቸውንም ቀጥለዋል።